የሲሪያው ፕሬዝዳንት አልሻራ የአሜሪካኑ ፕሬዝዳንት ዲጄቲን ለመገናኘት ወደ አሜሪካ መሄዱን ተከትሎ አሜሪካ ክርስቲያን መሪዎች ለፕሬዝዳንት ዲጄቲ ደብዳቤ ጽፈዋል። በዚህም ደብዳቤ ላይ የሲሪያ ክርስቲያኖችን፣ ድሩዞችን፣ ኩርዶችና ሌሎችንም ማይኖሪቲዎችን እንዳይገድል እንዲያሳውቀውና ይሄን በዚህ ጉዳይ እንዲወያይበት የሚል ሐሳብ ነው ያቀረቡት። የአልቃይዳ ተዋጊ ነበረ። ከዛ ደግሞ የአልኑስራ ፍሮንትን የመራ ሀያት ታህሪር አልሻም ወይም ኤችቲኤስ የሚባለውን የአሸባሪ ቡድን መርቶ ሲአይኤ እና በኔቶ አባል በሆነችው ተርኪ እየተመራ ወደ ደማስቆ ገብቶ ፕሬዝዳንት እንደሆነ እናውቃለን። ይህ ሰውዬ በጣም የሚገርም አይነት ለውጦችን እያመጣ እንደሆነ በተደጋጋሚ ጊዜ እያወራ ነው። ወደ አሜሪካ ከመሄዱ በፊት እዚህ ጋር ተመልከቱት። ምንድን ነው እያደረገ ያለው? ከሰንቲኮም ኮማንደር ጋር ቅርጫት ኳስ የተጫወተ ነው። እንዴት አድርጎ አሜሪካ ጋር ጌም መጫወት እንዳለበት በጣም የሚያቅሰው የአሜሪካ ሰንትራል ኮማንድ ወይም የሰንቲኮም መሪ የሆነውን አድሚራል ብራድ ኩፐርን ነው ጠርቶ ከውጭ ጉዳይ ሚኒስትሩ ጋር በመሆን ቅርጫት ኳስ የተጫወተ ያለው። አልሻራ እሳት የሆነ ሰው ነው። ቅርጫት ኳስ ይጫወታል ምናምን፣ እንዴት እንደሚያሻሸው ምናምን ሁላ ተመልከቱና። ሰንቲኮም ማለት እንግዲህ አሜሪካ አላቸው ከሚባል ዩኒፋይድ ኮማንዶች ውስጥ ትልቁ ነው ማለት ይችላላችሁ። 46 አገራቶችን የሚያካልል ሰንትራል ኮማንድ ነው የሚባለው። ወደ አፍጋኒስታን ጦር መርቶ የገባ፣ ኢራቅን የወረረ፣ የሶሪያን የአይኤስአይኤስን ካምፕ የበተነ፣ እነ ቱርክሜኒስታን፣ ኡዝቤክስታን፣ ፓኪስታን ምናምን ሁሉን ጨምሮ ወደታች ወርዶ እነ ኮሪያን፣ ፊሊፒንስ እስከ አውስትራሊያ ድረስ የሚወርድ አውሮፓ ውስጥም ብዙ ሀገሮች እነ ቼክ፣ ስሎቫኪያን ጨምሮ የሚይዝ የ46 አገራቶችን ኮኦርዲኔት አድርጎ ኮማንድ የሚመራ ሰንቲኮም የሚባል ኃይል አላት። ልክ አሁን አፍሪኮም ተብሎ አፍሪካ ውስጥ ያለውን አይነት ኃይል ማለት ነው። ይህንን ኃይል የሚመራው ብራድ ኩፐር ነው። ባለፈው ኢራንን ሲደበደቡ የነበረው ጀነራል ኩሪላ ነው። ጀነራል ኩሪላ ሪታየር አድርጎ ነው ብራድ ኩፐር በሱ ቦታ የተተካው ማለት ነው። አሁን ከብራድ ኩፐር ጋር ከሰንትራል ኮማንድ ጋር ፍቅር ውስጥ ነው ያለው አልጁላኒ ማለት ነው። የዛን መሪ ነው አምጥቶ ቅርጫት ኳስ የተጫወተ ያለው። ምናልባትም ሶሪያን ልክ እንደ ካታር እንደነ ሳውዲ አረቢያ የሰንቲኮም አባል ሊያረጋት የሆነም ሊሆን ይችላል። ዞሮ ዞሮ ምንድነው ይሄ ሰውዬ በጣም በጥበብ የአሜሪካንን ፖለቲካ በጣም የተጫወተ ነው እና ከአንድ ዓመት በፊት አልሻራን የያዘ ሰው $10 ሚሊዮን እከፍላለሁ ብላ አሜሪካ ማስታወቂያ ወጥታ ነበር። ከአንድ ዓመት በኋላ ግን ከፕሬዝዳንት ዲጄቲ ጋር ለመገናኘት ዋይት ሃውስ ተገኝቷል። የአሜሪካ ክርስቲያኖች ምንድነው ያለው? ይሄ በሙሉ የአሜሪካ ፓስተሮች እና የተለያዩ የሪሊጂየስ ፍሪደም ሊደሮች ናቸው። ከ100 በላይ ናቸው ለፕሬዝዳንት ትራምፕ የላኩት። ኦኬ ይህ ሰውዬ ጋር ሰላም ተፈጥሯል። ወደኛ ሀገር መጥቷል። ከመጣ ግን ክርስቲያኖችን ለምን እንደሚገል፣ ድሩዞችን ለምን እንደሚገል፣ ኩርዶችን ለምን እንደሚገር፣ አላዋይት ሺያዎችን ለምን እንደሚገር፣ ማይኖሪቲ የሚባሉ ህዝቦችን ለምን እየዞረ እንደሚገድል ጠይቁልን። በኃይል ሃይማኖት እየጫነ መሆኑን ጠይቅልን እና ይህ ሰውዬ ከአሁን ወዲህ በተለይ ደግሞ ክርስቲያኖችና ድሩዞችን ላለመግደል ቃል ሊገባ ይገባል ከአሜሪካ ጋር ለሽሽብ ከጀመረ። ከዛም በተጨማሪ ደግሞ እርዳታ እንዳይገባ የሳውዘርን ሲሪያ ዘግቷል እና በዛ በኩል ነበር ወደ ስዌዳ ለድሩዞች እና ለተለያዩ ማይኖሪቲ ኮሚቴዎች እርዳታ መግባት የሚችለው እና የእርዳታ ኮሪደርን ዘግቶ ሁማኒታሪያን ኤድ እንዳይገባ ያደረገ ስለሆነ እኛ ክርስቲያኖች ደቡብ ሶሪያ ላይ ለሚገኙ በዚህ አሸባሪ ጦር እየተገደሉ ላሉ ሰዎች ሁማኒታሪያን ኤድ መስጠት እንፈልጋለን እና ይህንን አሳምንልን የሚል ጥያቄ ነው ያቀረቡት።